ከድንች ነው የተሰራው ብል ማን ያምነኛል? በጣም ኢዚ እና በጣም የሚጣፍጥ አሰራር፣ ሳትሞክሩት እንዳታልፉ። በመጀመሪያ ድንችን በምታዩት መልኩ ትፈቀፍቁትና ስታርቹ እንዲወጣው ደጋግማችሁ ታጥቦታላችሁ። በመቀጠል ውሃ ውስጥ ጨው፣ እርድና የሮዝማሪ ቅጠል ታደርጉና ውሃው ከፈላ በኋላ የቀደሙን ድንች ታስገቡና መንተክተክ ሲጀምር ለ5 ደቂቃ ገንፈል ማድረግ። ከዛ ውሃውን አውጡትና በሌላ መጥበሻ ቀይ ሽንኩርትን እንደዚህ ጥብስ ካደረጋችሁ በኋላ ነጭ ሽንኩርትን አስገብታችሁ አንድ ላይ በደንብ ይበስልላችኋል። የተፈቀፈቀ ካሮት ታስገቡና ካሮቱም እስከለሰልስ ድረስ ታበስሉታላችሁ። ከዛ በኋላ የተከተፈ ብሮኮሊ ታስገቡና አንድ ላይ እሱንም ጥብስ ታደርጉታላችሁ። የሮዝማሪ ቅጠል ካስገባችሁ በኋላ ቅድም ገንፈል ያደረጋችሁትን ድንች ታስገቡና ለ5 ደቂቃ አንድ ላይ ትጠብሱታላችሁ። ቃሪያ ከላይ ታስገባላችሁ። ለመጨረሻ ለ2 ለ3 ደቂቃ አንድ ላይ በደንብ እንደዚህ ትጠብሳላችሁ። ምግባችን እንደዚህ ቆንጆ ሆኖ ይደርሳል። በኮመንት ከ10 ሬት አድርጉልኝ። በጣም ነው የምትወዱት። ሁላችሁም ሞክሩት። በጣም ነው የምጣፍጠው። እኔ እንደዚህ አድርጌ ያቀራረብኩት በጣም ነበር የምጣፍጠው። እስቲ ደግሞ እንቅመስ። ዋው በጣም ነው የምጣፍጠው በጣም